ሰላምታችን በእያላችሁበት ድረስ የተወደዳችሁ የመልእክት ቲዩብ ቤተሰቦች እነሆ ዘገቦቻችን እንደሚከተለው እናቀርባለን። አዳዲስና ትኩስ መረጃዎች እንዲደርሱት ሰብስክራይብና ላይክ በማድረግ ቤተሰብ ይሁኑ። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ታደሰ ወረደ ህዝባዊ ወያነ ሓርነት ትግራይ ህወሓት ከ6 ዓመት በፊት በክልሉ በተካሄደው ምርጫ የተቋቋመው ምክር ቤት እንዲመለስ ያስተላለፈው ውሳኔ ፕሪቶሪያውን ስምምነት ውድቅ የሚያደርግ ነው ሲሉ ተቹ። ፕሬዝዳንቱ የሚመሩት ካቢኔና የመንግስት መስሪያ ቤቶች መደበኛ ስራቸውን እንዲቀጥሉ ገልጸዋል። በደቡብ ጎንደር ዞን በተፈጸመ ጥቃት የቤተ ክርስቲያን አገልጋዮችን ጨምሮ 7 ሰዎች መገደላቸው እማኞች ተናገሩ። በአማራ ክልል ደቡብ ጎንደር ዞን ላይ ጋይንት ወረዳ ባለፈው አርብ ሚያዝያ 9 2018 ዓ.ም ሳሊ በተባለች አነስተኛ ከተማ የመንግስት ወታደሮች በፈጸሙት ጥቃት 7 ሰዎች መገደላቸውንና ቤተ ክርስቲያን ላይ ጉዳት መድረሱን ምንጮች ገለጹ። ሟቾቹ 2 የቤተ ክርስቲያን ዲያቆናትና 1 መርጌታ የእንስሳት ሐኪምና 3 አርሶ አደሮች መሆናቸው ተናግሯል። 3ቱ ሰዎች በቤታቸውና 1 ሰው ደግሞ መንገድ ላይ መገደሉን መረጃዎች ይጠቁማሉ። ጥቃቱ የተፈጸመው በአካባቢው የምርጫ ካርድ ውሰዱ በሚል ህዝባዊ ጥሪ መቅረቡን ተከትሎ በአካባቢው የሚንቀሳቀሱ የፋኖ ኃይሎችና በመንግስት ኃይሎች መካከል ውጊያ ከተቀሰቀሰ በኋላ መሆኑን እማኞች ተናግረዋል። ከላይ ጋይንት ወረዳና ከደቡብ ጎንደር ዞን አስተዳዳሪዎች ምላሽ ለማግኘት ጉዳዩን ቢያስረዳም የስራ ኃላፊዎቹ ምላሽ ለመስጠት ፈቃደኛ ሳይሆኑ ቀርተዋል። ጥቃቱ የተፈጸመባት ሳሊ ከተማ ከወረዳ ዋና ከተማ ነፋስ መውጫ በ25 ኪሎ ሜትር ርቀት ላይ የምትገኝ አነስተኛ ከተማ ስትሆን በፋኖ ኃይሎች ቁጥጥር ስር እንደሆነች ነዋሪዎቹ ተናግረዋል። አርብ ዕለት ለምርጫ ስብሰባ ብለው መጡ። የምን ምርጫ ነው ብሎ ፋኖ ሲንቀሳቀስ ሲተኩስባቸው ከዚህ በኋላ ሲተኩስ ዋለ ሲሉ በከተማዋ ከጥቃቱ በፊት የነበረውን ግጭት አንድ ነዋሪ ገልጸዋል። የደብረ ብርሃን ሳሊ ባለ እግዚአብሔር ቤተክርስቲያን አገልጋዮች ከቅዳሴ በኋላ ለክርስትና የተዘጋጀውን ጸበል ጸዲቅ እየቀመሱ እያለ ውጊያው መቀስቀሱን አስረድተዋል። ቁጥራቸው በርከት ያሉ የመንግስት ወታደሮች ወደ ቤተ ክርስቲያኗ መግባታቸውንም የአይን እማኞች ተናግረዋል። የድምፃዊ ቴዲ አፍሮ ቀኝ እጅ የሆኑትን ቁልፍ ሰዎች በድንገት ታሰሩ። የአርቲስት ቴዲ አፍሮ ምክትል ማናጀር፣ ቃል አቀባይና የአዲሱ አልበሙ ስራዎች መሪ የሆነችው መሀሌት ሰለሞን እንዲሁም የረጅም ዘመን የልብ ወዳጁ የሱፍ ያሲን በፌዴራል ፖሊስ ቁጥጥር ስር ውለዋል። ኦስትራዊት የዜግነት መብት ያላት መሀሌት በፖሊስ የተወሰደችበት ምክንያት እስካሁን በይፋ ያልታወቀ ሲሆን የኦስትሪያ ኤምባሲ በጉዳዩ ላይ እስካሁን የሰጠው መግለጫ የለም። በተመሳሳይ በስቱዲዮ ስራዎቹ ከቴዲ አፍሮ የማይለየው የሱፍ ያሲን አብሮ ታስሯል። የእነዚህ የቅርብ ሰዎች ድንገተኛ እስር ከግል ማንነታቸው ይልቅ ከቴዲ አፍሮ ጋር ካላቸው ጥብቅ ግንኙነት ጋር የተያያዘ ሊሆን ይችላል የሚሉ ስጋቶች በይፋ እየተደመጡ ነው። በጸጥታ አካላት እየተወሰደ ያለው ይህ እርምጃ በብዙዎች ዘንድ ከፍተኛ ጥያቄና ውግዘትን እየቀሰቀሰ ይገኛል። በጉዳዩ ዙሪያ አዳዲስ መረጃዎች ሲወጡ በፍጥነት የምናደርሳችሁ ይሆናል። በነፍስ ግድያ ወንጀል ተጠርጥሮ ተሰውሮ የነበረው የአምራል አለበል አለሙ በቁጥጥር ስር ዋለ። የአማራ ክልል ፖሊስ ዋና ጠቅላይ መምሪያ በሰው ህይወት ማጥፋት ወንጀል ተጠርጥሮ ለተወሰነ ጊዜ ተሰውሮ የነበረው የአምራል አለበል አለሙ በቁጥጥር ስር ውሏል። ተጠርጣሪው የአምራል አለበል አለሙ ወንጀሉ ፈጽሞ ከአካባቢው ቢሰወርም በብሔራዊ መረጃና ደህንነት አገልግሎት እንዲሁም በክልሉ የጸጥታ ኃይሎች በተደረገ የተቀናጀ ጥብቅ ክትትል ሚያዝያ 13 2018 ዓ.ም በቁጥጥር ስር ሊውል ችሏል። ማንኛውም ግለሰብ ወንጀል ፈጽሞ ለጊዜው ቢሰወርም ከህግ ቁጥጥር ስር ፈጽሞ ማምለጥ እንደማይቻል ይህ ክስተት ትልቅ ማሳያ ነው። የአማራ ክልል ፖሊስ ዋና ጠቅላይ መምሪያ ለተገኘው ውጤት ሰላም ወዳዱን ህዝብ ላደረገው ድጋፍ ምስጋናውን አቅርቧል። እንዲሁም ለጸጥታና ደህንነት አካላት የሚገባውን ክብር ሰጥቷል። የህዝብ ደህንነትና የህግ የበላይነት የሚረጋገጠው በጋራ ጥረት ነው ሲሉ የአማራ ክልል ፖሊስ ዋና ጠቅላይ መምሪያ ገልጸዋል።